እንበላለን የሚለው መፈክር ሙሉ ለሙሉ ተቀይሯል። በልተነዋል ነው የምንለው። ምን አይነት ቡድን ያለን ነግሬ ነበርኩ ፈርስት ሃፍ ላይ ሁሉ ዛሬ ማለት ነው የምናሸንፈው ሁሌ በመትለፈለፉበት ሴት ፒስ አይደለም። ቀጥቅጠን የምታውቀውን አርሰናል አሳይተን ነው የምናሸንፈው። አሳየነ። እሱን ደግሞ እንዴት ነው የምትችሉት? አንተ ምንድነህ ሰው ነው ወይስ ምንድን? 16 ዓመት ፕሪሚየር ሊግ ላይ እኮ አይቻልም። ሌላ ሊግ ላይ ኖርማል ነው ባይዘው፣ ፕሪሚየር ሊግ ላይ ግን አይቻልም። በ16 ዓመት እንደዚህ አይነት ታምር መፍጠር። ኤቨርተን ገደላችሁ ከነቋጣሪው የ16 ዓመት ልጅ ዘረራችሁ። this is my manager። ምን አይነት ዛሬ ያሳየ አርቴታ ዛሬ ያሳየ። የተደሰትከው ደስታ ማለት ነው ይገባሃል። ዛሬ የጨፈርከው አጨፋፈር ይገባሃል። ምክንያቱም ውጤቱን ያመጣው በጭንቅላት ስለሆነ። አርቴታ ትችላለህ። ምን አይነት ቅያሪ ነው ያደረገው? ምን አይነት ቅያሪ! በቃ ይሄ ምንንጫጫበት እስከ ዛሬ ድምጽ የምናሰማበትን አፋችንን ነው በቃ ዝም በሉ ብሎ በሚስማር የመጣው ማክስ ዶማን ቁጭ ኢዜ። ምን አይነት ፐርፎርማንስ ነው ዛሬ! አርሰናል እንለያለን። ጭራቋ አጥቂ ማለት ነው ቦታዋ ላይ ተገኘች። በቃ ቦታዋ ላይ ተገኘች። ክርክር ኢንካፔ በጣም ነው የምትችሉት አሁን ማለት ነው። ቀጥታ ወደ ቋጠሮ ቪዲዮ ደግማለሁ፣ እጨፍርባለሁ። ቆይ እጨፍራለሁ። ማክስ ዳውመን ይላል። እናቴን አንቺ ቅጽ ስም ያስ ብሌስድ እንበልሽ ልክ እንደ ማክስ ሃሎዌይ። ማክስ ብሌስድ ዳውመን እንዴት አባሽ ነው የምትችይው? አሁን ሰው ይሄ ልጅ ነገ ጠዋት ሃይ ስኩል መግባት አለበት፣ ክላስ መግባት አለበት ቢባል ማን ያምነኛል? the youngest premier league scorer in history። አሲስቱም የሱ ነው። መጀመሪያውም ጎል ሁለተኛውም ጎል በሱ ነው የተፈጠረው። አርቴታ ድፍረት የተሞላበት ሳካን አስወጥተህ ዳውመንን ሳይሆን ያስገባው ሳካ ሜዳ ላይ ያለ ሚድፊልደር ቀንሰ ዳውመንን ማስገባት ትክክለኛ ውሳኔ። እኔ ገና ሲቀየር 74ኛ ደቂቃ ሲቀየር ነው መጨፈር የጀመሩት። ከዩቲዩብ ላይ ወስደ ክሊፕ አድርገ ፖስቶ ከፈለክ ማለት ገና ሲቀየር መጨፈር ጀመሩ። ሳናገባ ማለት ገባርለ። አንቺ ልጅ እንዴት አባሽ ነው የምትችው? ገና ደግሞ ኳሱ እጅ ላይ ምናምን ነገር የሆነ ስታንሸራሽረው ምናምን ነገር the youngest Premier League goal scorer in history። ሌላ ክሬዲት መስጠት ዛሬ አክቹሊ ሁሉም ምርጥ ነበር። ካለ ማርቲኔሊ ውጪ ማለት ሁሉም ምርጥ ነበር ዛሬ። እንዴት አባቴ እንደኮራውባችሁ ማለት ዛሬ ያፈርኩት አንዳንድ አድክም ክለባቸውን መደገፍ ማይችሉ ደጋፊዎች ነው። ደግሞ እኮ አያፍሩም እኮ ይሄን ያህል ዓመት እያሉ ይዘረዝሩላል። ይሄን ያህል ዓመት የደገፈ ደጋፊ ተስፋ አይቆርጥም። ባንተ ደካማ ሜንታሊቲ ነው እየመራናቸው እታች ያለ ሰው እኛ ስንጥል ብቻ በቃ አለቀላችሁ ተስፋ ቁረጡ የሚሉ 5 ነጥብ እየመራን ተስፋ ቁረጥ ትባል ነበር። ባንተ ደካማነት ምክንያት ማለት ክለብን መደገፍ ቻል። we are the gunners ገባርለ። አርቴታ ምናምን ያልሽ ሰውዬ ማለት ተዘጋጂ ነው ምልሽ። ከቲክቶክ መንደር መቀነስ ሊኖርብሽ ይችላል። ገባ ወይ? ዝም በል ወይ ማሊያውን አውልቅ። ከኛ ጋር አትወክለንም በቃ ገባርለ። ሚደግፍ ደጋፊ ነው የሚያስፈልገን። we are the gunners። እንኳን ደስ አላችሁ። ተስፋ መቁረጥ ስጋ ለብሶ ቢመጣና አርሰናልን ቢያየው ራሱ ተስፋ ይቆርጥ ነበር። the gunners ነግሬያችሁ ነበር። በጭንቁ ሰዓት መግቢያ መውጫ ባጣችሁ ሰዓት መጥቼ ነግሬያችሁ ነበር። 2025-2026 ሲዝን the gunners ሲዝን ነው ብያችኋለሁ። ሚኬል አርቴታ ምን አይነት ወርልድ ክላስ ኮች ነው? ምን አይነት ጌምን የሚረዳ አሰልጣኝ ነው? እስኪ አፕሪሺየት አድርጉት። ዛሬ ለማክስ ዳውመን እንደዚህ ራሱን የቻለ ቪዲዮ ነው የምሰራላችሁ ስለ ማክስ ዳውመን። የቀየረበት አቀየር አርሰናል ቀዘቀዘባችሁ አይደለ? ሰሞኑን አርሰናል ከዚህ በፊት ነግሬያችኋለሁ፣ ከፈለገ እንደ ለውዝ ያሸህና ገለባውን እፍ ብሎ አላምጦ ይውጣል። አከተመለት አለቀለት በተባለበት ሰዓት በሚኬል አርቴታ ቅያሬዎች ጣፋጭ ስኳር ድንች የሚል 3 ነጥብ ይዞ ወጥቷል። ጀሞ ዛሬ በዛሬው ቀን በይፋ ፕሪሚየር ሊጉ ተጠናቋል። አርሰናል ዶሚኔት አርጎ በኃያልነት በጀግንነት ይህን ዓመት ሻምፒዮን ሆኗል። አሳምኖ
ጨጓራ ላጥፋቅ ያረግ ደረሰብህ እንደዚህ እየተጫወተ ዲፌንስ አድርጎ ምናምን ሴት ፒስ ምናምን ሲል አርሰናል ጆሮን ደፍኖ የሚገርም ስኬት ዶሚኔት አድርጎ በቃ ፕሪሚየር ሊጉን ዶሚኔት አድርጎ ይገባዋል። ደጋፊ ይገባዋል። እስከዛሬ በተአማኝነት አርሰናልን ደግፏል። ይገባዋል ደጋፊ። የሚገርም ድል ጀሞ ኮንግራ የሚገባችሁን ፍሬ አግኝታችኋል ጀሞ የሚገባችሁን የአርሰናል ደጋፊ የለፋ ደጋፊ ነው ጀሞ። ዛሬ ሲቲም ገብቶለታል። ዌስታም አንድ ላይ ዌስታም ጀሞ ኮንግራ ጀሞ ኮንግራ ጀሞ። አቤት ቀሌቴ ና ጨብጠኝ እኔ አንድ ለባዶ ቪዲዮ ሰርቼ ስመለስ ሁለተኛው ማክስ ነው አባቴ አንተ ወይኔ ላጣቸው ጀማው ላጣቸው አንተ እንዴት ነው ልጁን ያጋደመው? ማን አርቴታ አረ ለዚህ ልጅ እድል ስጠው። አረ በእናትህ አረ እንደው ስሞትልህ እድል ስጠው። አንተ ትችላለህ። ማክስ ዶማን ድንቅ ተጫዋች ነህ። አንተ ሁለቱን ተጫዋቾች የቀነሰበት መንገድ እኮ ወርልድ ክላሱን አቀናነስ ነው አባኪያ። ወይኔ እስቲ አሁን ምን አባታችሁ እንደሚወጣችሁ ያል ማስቋጠርክ ምን ላይ ምንም አባካታ መጣም የቋጠሩ አለቆቹ እኛ ነን። ማታ ሲቲን እንዴት ሽምድምድ እንደምናደርገው ታያለህ። ማንዬ ማክስ ዶማን አንተ ምትለይ ተጫዋች ነህ። ደግሞ ለባዶ ቀስቀስ አባቴ ምድረወያ ላረጋ አትላለዘው ማለት ነው። መልስልሃለሁ ለሲቲ ከባድ የቋጠሮ ቪዲዮ እየመጣው እጃችሁን ለኮፒ ሊንክ እና ለሼር አዘጋጅታችሁ ጠብቁኝ። መጣው